ብርቱካን ያነሳችሁ ያ ሁሉ ሰው ተፈቶ ብርቱካን በተለየ መንገድ ያነሳችሁት ብርቱካን ከተፈረደባቸውና እስር ቤት ከነበሩ ሰዎች የተለየ የሰራችው ነገር ምንድነው? አንድ ነገር ብቻ ነው። ይቅርታ አልጠየቅኩም፣ ሳልጠይቅ ነው የሰጡኝ ነው ያለችው። ህጉ ላይ ይቅርታ ባልጠየቅበት ጉዳይ ላይ ይቅርታ አይሰጥም። ህግ የምታውቁ ከሆነና የህግ የበላይነት በእርግጥ የምታምኑ ከሆነ አልካለችም። እሺ ተሳስተሽ በሽም ከሆነ አርሚው። መንግስትም ለምኗል፣ በሽማግሌ ያስለምኗል፣ አርሚው። ይሄን ካላረምሽው የሚከተለው ችግር ነው የሚሆነው። ህጉ መተግበር ስላለበት አላረመውም ስላለች ነው የገባችው። ከሷ እኩል ችግር ፈጥረው ተፈርዶባቸው ከነበሩ ሰዎች በተለየ ምክንያት ብርቱካን ማሰለም ያስፈልጋል። ነገር ግን አሁን ህግ የሚያጠፋ ሰው፣ ወንጀል የሚሰራ ሰው፣ ህግ የሚተላለፍ ሰው አይነካ ያላችሁ ግን ደግሞ ምረጡን ትላላችሁ። ስትመረጡ ምን ልትሰሩ ነው? ህግ ለማስከበር ካልሆነ የሚያጠፋ ሰው ለመቅጣት ካልሆነ ምን ለመስራት ነው የምትመረጡት? የህግ በላይነትን ለማስፈን ማይንቀሳቀስ ፓርቲ እንዴት ብሎ መልካም አስተዳደር ያሰፍናል? እንዴት ብሎ ሀገር ይመራል? እና በዚህ ምክንያት ነው ተቋሞች ኢትዮጵያን መምራት አትችሉም፣ ኃላፊነት አይሰማችሁም፣ ብቃትም የላችሁም ምንለው ለዚህ ነው። እና አማራጫችሁን አሳዩን፣ የተገነባውን ነገር በርግጥም ተገንብሯል ብላችሁ የጎደለውን አሳዩን እና ይሄ ነው ሀገር ይጠቅማል ብለን የምናስበው። ታዎች ያነሱታል ውስጣችሁን የማየት ባህል ስለሌላችሁ ኢህአዴግ መለወጥ አለብኝ ብሎ ችግሩን አንስቶ ለማጋለጥ እንታገል ሲል እናንተን ለመደፍጠጥ ነው የምትሄዱት። ለዚህ እኮ ነው ኢህአዴግ ከእናንተ የሚለየው። ችግሩን ያውቀዋል፣ ችግሩን ይፈትሻል፣ ችግሩን አይደብቅም፣ ያጋልጠዋል። የሚያጋልጠው ለመለወጥ ነው። እናንተ የባህል የላችሁ። ለዚህ ነው ማትለወጡት። በ18 ዓመታት እኛ ስንለወጥ እናንተ ባላችሁበት የምትረግጡት ምን ጉድለት አለብን ምን እናርም ብላችሁ ስለማታውቁ ነው። ጉድለታችሁን ለማረም ብትንቀሳቀሱ ኖሮ ኢትዮጵያ ህዝብ 18 ዓመታት የሄደበትን እንኳን ባትደርሱ ቢያንስ መንገዱን ትይዙት ነበር። ለ18 ዓመታት ያወራችሁትን መልሳችሁ የምታወሩት እኛም የኢትዮጵያ ህዝብ እየተለወጠ ነው፣ እናንተ ግን ባላችሁበት አላችሁ። ባላችሁበት ያላችሁት ምን እንደጎደላችሁ ምን እንዳሻሻላችሁ የማየት አቅምና ባህል ስለሌላችሁ ነው። ኢህአዴግ የሚበልጣችሁ በዚህ ነው። ውስጡ ላይ እንከን ካለ ያጋልጠዋል። የሚያጋልጠው ፀሐይ እንዲመታው ንፋስ እንዲገባው፣ ስለዚህም ታግሎ እንዲያስተካክለው ነው። ኢትዮጵያ ውስጥ ለመጀመሪያ ጊዜ ነው የራሱን ችግር ለህዝብ ይፋ ያደረገ መንግስት እቺ ሀገር ያገኘችው። ችግር ሲያጋጥሙ ይሄ ችግር አጋጥሞኛል እኔም እየታገልኩት ነው እናንተ ማግዙኝ እያለ ነው የመጣው። ታድሶ ይሄ ነው። ነገር ግን እናንተ ይሄ መንግስት ችግር አለብኝ እያለ ለምን ይመራል ገፍስረን እንጣለው ነው የምትሉ። እኛም ለምን ችግራችን አይተን ለመለወጥ ጥረት አናደርግም አትሉ። ከመልካም ነገር አትማሩ። ህዝቡ ያገኘውን ጥቅምም ዘርዝረን የምናወራው ስለ ህዝቡ ስለሆነ ህዝቡ ያገኘውን ጥቅም ይዘን ለውጦቹን ይዘን የጎደለውን ደግሞ ከጎደለ ጥሩ ነው። የጎደለውን ለመምራት መናገር ያባት ነው። የጎደለውን ግን የምታነሱት ያለው የጎደለውን ሞልታችሁ ስርዓቱን ለመገንባት አይደለም፣ ለማሳጣት ነው። የጎደለውን ስትናገሩ የተሰራውን በማፍረስ ነው የምትጀምሩት። ተቋሚ ፓርቲዎች መተቸት አለባቸው። ስራቸው መተቸት ነው። መተቸት ግን ማፍረስ አይደለም። መተቸት በጎደለው መሙላት ነው። በጎደለው ሲሞላም ወደ ተሻለ ቦታ ለመድረስ ነው። ነገ እቺን ሀገር እንመራታለን የሚል የእውነት ራዕይ ካላችሁ እቺን ሀገር የምትመሯት ከዜሮ ጀምራችሁ መሆን የለበትም። እቺን ሀገር ልትመሩ ካሰባችሁ አሁን የተሰራው ላይ ሞልታችሁ ጨምራችሁ አሁን የገነባችሁትን ነገ ለመምራት መዘጋጀት አለባችሁ። በተጨባጭ እያረጋችሁት ያለው ማፍረስ ነው፣ ጥላሸት መቀባት ነው። በዚህ ሀገር መገንባት አይቻልም። ለዚህ ነው ኃላፊነት አይሰማችሁም። ለዚህ ነው እቺ ሀገር ከየት ተነስታ ወዴት እንደሄደች ማወቅ አትችሉም። በዚህ አመለካከታችሁ ነው የኢትዮጵያ ህዝብ ባለፉት 18 ዓመታት ረጅም ርቀት ተጉዟል። እናንተ የኢትዮጵያን ህዝብ እንኳን ከፊት ልትመሩት በቅርብ ርቀት ከኋላው እየተከተላችሁት አይደለም። ባለፉት 18 ዓመታት ምን እንዳገኘ ያውቃል የኢትዮጵያ ህዝብ፣ ምን እንደጎደለውም ያውቃል። 18 ዓመት ብቻ ነው የቀጠልነው፣ 2 አስርት ዓመታት አልሞላ። ነገር ግን 800 ዓመት ይሄን ዲሞክራሲ የተለማመዱ ከማግና ካርታ ጀምሮ የሄዱ ሀገሮችም ገና ያልጨረሱት አሁንም እኛው ከምናወጣው ጋር እያወሩ I love the chase and the hunt, and I set the pace when I'm running. I always take what I want and I always give it 100. Don't need a bank, no I'm funded. Play the game like it's nothing. I'm always thankful for something. Don't take for granted, stay humble. Now wake up, it's time to look at the enemy. Look in the mirror if he is no
It's not working out, maybe it's the chemistry. It's time to break up so I can make a better me. Better believe in your mind, cause it's everything. You can mold, shape, find almost anything. All it takes is some time and some clarity to find your identity. It's mind over everything. And when I feel like this, I'm immortal. When I feel like this, I'm immortal. When I